የሚባል የለም። እኔ ግን እስቲ ልሞክረው ብዬ ልክ እንደዚህ እንደምታዩት አጋጣሚ ፍሪጅ ውስጥ ዶሮ ስለነበረኝ ከነ እንቁላሉ አሙቄ ምናምን ሊጡን መቼ ለታ ሬዲ እንዳረኩት እንደዛ አድርጌ ነው ያቦካሁት ማለት ነው። ተመልሳችሁ ቪዲዮውን አቦካኩን ማየት ትችላላችሁ። ከዛ ዶሮ ወጡን እንደዚህ በመሀል አስገባውና እንደዚህ ዘጋሁት ማለት ነው ሊጡን። ከዛ ገለብጠዋለሁ በደንብ እንትን እንዳይከፈትብኝ ማለት ነው። ከዛ እንደዚህ በጣቶቼ እንደዚህ ጫን አረገዋለሁ። በደንብ ወደ ውስጥ አላረገውም፣ አላስገባውም። ጣቶቼን እንደምታዩት ነካ አረገዋለሁ ማለት ነው። እስቲ ልሞክረው ብዬ ነው እንጂ ምንም ላገኝ አልቻልኩም። እንደነገርኳችሁ ከዚህ በፊት የሰራው ሰው አላገኘውም ዩቲዩብ ላይ በተለይ የዶሮ ወጥ ብቻ ይመጣልኝና እስቲ በቃ እንደዚህ ነው የሚሆነው። ያው በዶሮ ወጥ ከሆነ ውስጥ አስገብተው እንደዚህ ቢያረጉት ነው ብዬ እንደዚህ እንደምታዩት ከላይ ትንሽ ዶሮ ደግሞ አረኩበት። ከዛ ጥቁር አዝሙድ፣ ሰሊጥ፣ አልሞንድ፣ ሮዝመሪ ምናምን አረኩ እንደተለመደው ዲኮሩን ከላይ በዚህ አርጌ ትንሽ ደግሞ ሸፍኜ አቆየሁት ማለት ነው። እንትን ኩፍ እንዲልልኝና ወደ ላይ በደንብ ቆንጆ እንዲሆነልኝ ብዬ ከዛ ኩፍ ካለልኝ በኋላ የሆነ ከግማሽ ሰዓት 40 ደቂቃ በኋላ ኦቨን ውስጥ አስገባሁት። እንደባለፈው በ180 ዲግሪ ለ40 ደቂቃ በሰልኩት። ከዛ ከላይ እነዚህ እንደምታዩት ከወጣ በኋላ የገበታ ቂቤ ቀብቼ መልሼ ሸፍኜ እንትን አደረኩት ለስለስ እንዲልልኝ አቆየሁትና ወይኔ ልነግራችሁ አልችልም። ሽታው ጣዕሙ ኦ ማይ ጋድ እንደው አሁን አውቃለሁ በተለይ ክርስቲያን እህቶቼ የአሁን ዓመት በኋላችሁ ሆኖ ዶሮ የቀረ እንግዲህ ፍሪጃችሁ ውስጥ አይጠፋም። አውጥታችሁ ይህንን መሞከር አለባችሁ። ያኛውን ከሞከራችሁ አይቀር ይሄ ደግሞ ይበልጥ በጣም ነው የሚጣፍጠው። ልነግራችሁ አልችልም። ሽታው ከበሰለ በኋላ የሆነ በቃ ጣዕሙ የዶሮ አለ። በተለይ ደግሞ እንደኔ የሚጣፍጥ ዶሮ ካላችሁ በቃ እጅ ሳይሆን ጣት ነው የሚያስቆረጥመውና ቴንክ ዩ ሃኒዬ እህቴ የኔ ዋር አይዲያውን ስለነገርሽኝ። ፈርቼ ነበር መጀመሪያ እንዴ ወጥ በመሀል ገብቶ እንዴት ሊሆን ይሆናል፣ ይበስል ይሆናል፣ ወጡ ለብቻው ይቀር ይሆናል፣ ያርብኝ ይሆናል ምናምን ብዬ ነበር። ግን ካሰብኩት እና ከጠበቅኩት በላይ ነው የሆነልኝ። በጣም ነው የሚጣፍጠው ጋይስ። ይሄኛውን ደግሞ በነካጃችሁ ሞክሩት፣ ትወዱታላችሁ። ዶሮ ወጥም ባይኖራችሁ አይዶን ነው እኔ እንጃ ስልስም ሰርታችሁ በእንቁላልም አድርጋችሁ ሞክሩት፣ ትወዱታላችሁ። በጣም ነው የወደድኩት። ይሄ አሁን ትክክለኛ የዶሮ ዳቦ ይባላል። መቼለታ ያው በቅቤና በበርበሬ ስለሆነ የዶሮ ዳቦ ለማለት ትንሽ ይከብዳል። ይሄ ግን በዶሮ ስለተሰራ ኦ ማይ ጋድ እኔ በቃ በጣም የወደድኩትና ጋይስ ተሆብሶ በትክክል ሰርቼዋለሁ ብዬ ተስፋ አደርጋለሁ። አሰራሩን የምትችሉ ካላችሁ ደግሞ ኮሜንት ላይ ጻፉልኝ። እንደዚህ ነው የሚሰራው ተሳስተሻል ምናምን በሉኝ። ሞር ደግሞ እንዳውቀው ማለት ነው። አሁን በግምት ሲስተሬ በነገረችኝ ሃኒ በነገረችኝ አይዲያ ነው የሰራው፣ ግን ደግሞ ቆንጆ ሆኖልኛል። እንቁላል